ሙሉ ስምሽ ከየትኛው ክልል እንደመጣሽ ክፍለ ጦርሽ ብርጌድሽ ሻለቃሽና የሥራ ምድብሽ ምን እንደነበረ ግለጪልኝ። እሺ ስሜ መሰረታዊ ወታደር ማባራ መቶ ይባላል። የመጣው ከ11ኛ ክፍለ ጦር ነው። በዚህ ጋር 6 ወር አልሞላኝም መልመል ነኝ ማለት ነው። ሁለተኛ ሻለቃ እና ሁለተኛ ብርጌድ ነኝ። ስራ ምድብ እግረኛ ነኝ። ምንም የለም። እግረኛ ነሽ? ከየት ክልል ነው የመጣሽው? ደቡብ ከፋ ነኝ። ከፋ ዞን ቦንጋ። የት ነው ስልጠና የወሰድሽው? ብርሸለቆ። መቼ ነበረ? 2013 በዚህ 2013 ከተመረጥሽ ስንት ወርሽ ሆነሽ ማለት ነው? 6 ወር ገና ሊሞላ ነው። ታህሳስ 27 ነው የተመረቅነው። ለምን ነበር የገባሽው? ውትድርና ራስሽ ፈቅደሽ ነው? ጥሪ ስለተደረገልሽ ነው ወይስ እንዴት ነው? አይ በራሴ ፍላጎት ነው ውትድርና የገባሁት። ያስገደደኝ ሰውም የለም ማለት ማትሪክ ተፈተንና ከጓደኞቼ ጋር ውጤት አጣሁት። ከዛ እኔ ምናምን ተባባለን። በቃ ደሞዝም አለ የተሻለ ህይወት ነው ምናምን የሚባል ወሬ አለ። በዛ የተነሳ ዝም ብለን ተነስተን መጣን። ጦርነት መኖሩ ምናምን መጣቁ ይሄ ምንም ማቆ ነገር የለም። ማሰልጠኛ ያለው ነው በቀን 4 ጦርነት የተነሳው እዚህ ማለት ነው። ከዛ እንደመጣን መቀሌ አካባቢ ነን። ጦርነት ላይም ገብተን አናውቅም። ገና ይሁን የተኩስ ድምጽ ራሱ ይሰማል። እንደዚህ አይነት ጦርነት ውስጥ የሚገባበት ምናምን መሆኑ ያኔ ከጓደኞች ተወሩ ምንም የምታውቁት ነገር የለም? ምንም እናውቀው ነገር ውጊያ አለ የሚባል ነገርም የለም ሲባል ማለት ነው። ስለቱም ወደ መቀሌ ምንድነው የተነገራችሁ? መቀሌ ላይ መጣን። የኛ ክፍለ ጦር 11ኛ ክፍለ ጦር ሁለተኛ ሻለቃ አፋር ክልል ነበረ። ስንመጣ ምልምሉና ስንመጣ ማለት ነው። ከዛ ህብረት ኮሌጅ ላይ የውጊያ ድጋፍ ሰጪ ኮሌጅ ነበር የነበርነው። እዛ ተሰብስበን ይያለን ከዛ ወጡና የጭላ መጡ። የጭላ መጡ 2 ወር ነበር። የጭላ 2 ወር ቆየንና ድጋሚ ወስዱ አድጉዶ የኛ አሃዶች መጡ። መቀሌ መጡ ከአፋር ክልል ማለት ነው። ከአፋር ክልል ወደዛ ሲመጡ ከነሱ ጋር ተቀላቀለን። በሻለቃ በሻምበል ተከፋፈልን። አድጉዶ ለ2 ወር ቆየ። ከዛ ወደ ሶቆጣ መጣን። ሶቆጣ መጣን ሳንቆይ ወደዛ መጡ ወደ ቴሌ ማለት ነው። በዛ ገና ውጊያ ላይ ገባን። ውጊያ ገብተናል። እንዴት ነበር አሁን ውጊያ ስትገቡት? ወደ ጭላካ አሁን የመጣችሁበት ስትገቡ ከመጀመሪያ እንዴት ነበር? ምን ያህል ሆናችሁ ነው የመጣችሁት? ወደዚህ ስትመጡ ምንድነው የተሰጣችሁ ግዳጅ? ከዛ ጦርነቱ ሲከፈት ያለው ሁኔታ አጠቃላይ እጅ እስከምትሰጪበት የነበረው መጀመሪያ ሁላችንም ተኝተን ነበር ማለት ከዛ ከሶቆጣ ያለው ከሶቆጣ ስንነሳ በቃ ቦታ የኛ ክፍለ ጦር እዛ ስላለ ለእጀባም እንዲመች እዛ አካባቢ ቀርበን እንቀመጥ ተባለ። በሁለት ሻለቃ ብቻ ነው። ሌላው ክፍለ ጦሩ የጭላ ነው ያለው። 2 ሻለቃ ነበር ሶቆጣ የነበረው። ተነሱ ተብለን መጣና እዛ እየተቀመጠን አደረጃጀት ተብሎ ሻምበል 3ን አወጡና ክፍለ ጦሩ ላይ ወሰዱ ከ3 ድሽቃ ጋር ማለት ነው። ከዛኛ ጋር በየሻምበሉ አንድ ድሽቃ ሰጡ። 2 ሻምበል ብቻ ነኛ ጋር ያለው እና ከእንትን መሐንዲስና መረጃ የለም እዚህ ወልዲያ ናቸው እነሱ። እዛ ያሉ እዛ እኛ ያለን ለሊት ላይ ቶክስ የጭላለን ሰማለን። አርብ ንጋት ማለት ነው። ከዛ ስንሰማ የጭላለ ውጊያ ምናምን ተነስቷል የሚል ብሬን ማንም የጠመደ የለም። ሁሉም ተኝቶ ነው ያለው። ዛሬ ነበር ቀን 14 ዛሬ ነበር እጀባ ትሄዳላችሁ የሚባል ማለት ነው። እጀባ ወደ ሶቆጣ ሬሽን ለማምጣት ተዘጋጅተንም ያለነው መሳሪያም ዝም ብሎ አስሮ ነው ያስቀመጡት። ውጊያ ይመጣል ብለንም ሐስበን አናውቅም። ከዛ ያለን ለሊት ለቶክስ ተጀመረ። በቃ ማመለጠ በቃ እጅ ስጡ እያሉ ነበር ገብቶ ማለት ነው። እጅ ስጡ አትሙቱ እጅ ስጡ እያሉ ከዛ ምክንያቱም እኛ አዲስ ነን ምናውቀው ነገር የለም። እጅ እንዴት እንደሚሰጠም ውጊያ ገብተንም ስለማናውቅ እንዴት እንደሆነ አላወቅንም። ከዛ እጅ ስጡ ሲባል ጋንታ መሪዎች ምናምን ይሞታሉ እያየን ነበር። ጋንታ መሪዎች ምናምን ሲሞቱ ድንጋይ ስር ሄደን ተንከባለን ገባን። ድንጋይ ስር ሲገባ የሆነ ልጅ መጣና አይዟችሁ ምንም አትሆኑም እኛ ልንገላችሁ አይደለም እዛ የትግራይ ሰራዊት ነው። አዎ እኛ ልንገላችሁ አይደለም እንደናንተ ተዋልደን አገብተን ነው የኖርነው። እንዴት ብለን ወንድማችን እህታችን ልንገላለን? ተነሱ ምንም እናደርገው ነገር የለም በዚህ ሂዱ ብሎ ለኛ መንገድ አሳየ። ቤተክርስቲያን ነበር የሆነች ተራራ ላይ እዛ ወስዶ እንጀራ ወጥቶ ከህብረተሰቡ ማለት ነው ውሃ ሰጡን ጠጣን። ገና ራሳችን ያወቅነው በዛ ሰዓት ነው ማለት ነው።
በጭራሽ እንደዛ አላሰብንም። ከያዙ ይገላሉ፣ ያርዳሉ፣ እንደዚህ ያደርጋሉ ነው የተባለ ማለት ነው የትግሬ ህዝብ። ግን እንደዛ አላገኘንም በጭራሽ። በቃ ይሄ ነው ያለው ሁኔታ ማለት ነው። ተኩስ ገባችሁ አልተኩሳችሁም? እንዴት ነበር? መጀመሪያ እኛ ጋንታ ብሬን ነበር። ጋንታ 4 ሴት እኔ ብቻ ነበርኩኝ። ጋንታ እንደሚባለው በታች ነው ያለው፣ ኃይል 2 በላይ ነበሩ። ከዛ የትግራይ ልዩ ኃይሎች ማለት ነው ዲሽቃ ኃይል 2 ላይ ተራራ ላይ ነበር። እሱ መጀመሪያ የተቆጣጠሩ ሳይተኩሱ በፊት ዋርዲያ ተኝቶ ነበር ሄዶ ይዞ የተቆጣጠሩት። ዲሽቃ ወደኛ ዙሮ ነበር። የኛ ብሬኖች ብሬን ጥለው ይሮጣሉ። እኔ ምሽግ ላይ ቁጭ በይ ቁጭ ብዬ ነበር። ኃይል መሪ አሁን የሞተው ማለት ነው እሱ እኔን ከፈተረና መሳሪያዬን ይዞ ሄደ። መተኩሶም ነገር ቦምብም ምንም ታጥቂያለሁ፣ ግን አልወረወርኩም። ተኛሁት ምሽግ ላይ ማለት ነው። ተኛሁትና የሆነች አሁን ከኔ ጋር ተርፋ የመጣች ልጅ አለች። እጅ እንስጥ ምናምን ሲሉ እንዴት እጅ እንደሚሰጥ ምን እናቃ። እሷ ነባር ናት። ከዛ እጅ እንዴት እንደሚሰጥ ታውቂያለሽ? ውጊያ ገብቼ ስለማላቅ አላቅም አለች። ምሽግ ውስጥ ገብተን እየተኛን ከኛ አጠገብ የኛ ጓደኞች መጀመሪያም እጅ ስጡ እየለመኑ ነበር፣ ግን ከኛ አጠገብ ይሞታሉ ልጆቹ ማለት ነው። እየሞቱ ብዙ ቤተክርስቲያኑ ላይ ደርሰን ድጋሚ ተመልሰን አሁንም ሄደን ተንከባለን ብዙ ተንከራት መጨረሻ ላይ አንገልም የሚለውን ድምጽ ሰማን። የሆነ 100 አለቃ የሚባል አለ የትግራይ ልዩ ኃይል ማለት ነው። እሱ 100 አለቃ ነኝ እኔ ምንም ቢሆን አባትሽን አልገልም ነይ እጅ ስጪ አለ። እሺ ብዬ በቃ እሱን ተከትዬ ሄድኩኝ። እሷ ተረፈን ወሰዱ። በቃ በዛ ተርፈን መጣ ማለት ነው። እዛ የምታውቂያቸው ከመሪዎቹ የሞቱት የምታውቂያቸው እነማን ትዝ ይልሻል? ታስታውሻለሽ? ከኛ መሪ ናቸው ጋንታ መሪዎች ያሉ የሞቱት። ለምሳሌ ኃይል መሪ ሞኬ የሚባል አለ። እሱም ሞቷል። ካጥም የኔም መሳሪያ ይዞ እየሄደ ነው የሞተው ማለት ነው። እሱ ሞቷል። አዳሚ የሚባል ጋንታ መሪ ሞቷል። እና ደግሞ ሻለቃ መሪያችን ታደሰ ማለት ነው። ሻለቃ ታደሰ እሱም ሞቷል። እና ኃይል 2 ኃይል መሪ ፋንታውን የሚባል እሱም ሞቷል። እነዛ ሲሞቱ እያየን ነበር። ከዛ እኛና ተርፎ ይወሰዱ። እና አሁን እንዳየሽው ለዚህ አይነት ጦርነት ውጊያ ይገጥመኛል ብለሽ አላሰብሽውም? እና ብዙ ጓደኞችሽም የስራ ባልደረቦችሽም እዛ አልቀዋል። ምንድነው አሁን የተሰማሽ? በጣም እኔ እንጃ ብቻ ማርያም ይከብዳል። ይሄ ነው ብዬ መናገር አልችልም። ምክንያቱም እጅ ቢሰጡ አንገልም እያሉ ነው። እጅ ቢሰጡም በጣም ጥሩ ነው። አንደኛ ደግሞ አእምሯችንን አፍኖ የያዘው ከያዙ አይለቁም የሚል ነገር አለ ለኛ ሲነገርም ማለት ነው። በዛ ነው እኛም ፈርተን የኛ ልጆች አብዛኛው መጀመሪያ ድሮም ስንጠያየቅ በቃ ከመጡም እጅ እንስጥ የሚል ሀሳብም ነበረን። ግን አመራሩም ያስተምረን ደግሞ ይገላሉ። ለዛ ደግሞ እንፈራለን። በቃ በዛ የተነሳ እንጂ ብዙ ሰው የሞተው አይሞትም ነበር። እዚህ ጋር ራሱ አንድ ልጅ አለ እጅ ሰጣሉ ብሎ እንዲ እጅ ሲያነሳ በድሽቃ የተመታው ማለት ነው። እንደዚህ አይነት ነገሮች አሉ። ይገላሉ በሚል ፍርሃት ነው እንጂ ብዙ ሰው የሞተ አይሞትም ነበር። እነሱም አንገልም እያሉ ነበር። እጅ ስጡ የሚል ጥሪም ነበር። እዚህ ስለ ትግራይ ስላለው ጦርነት ምንድነው የምታውቁት? አንቺ የምታውቂው ከአመራሮች የሚነገርሽ ከቅርብ ስራ ባልደረቦች የምታገኘው ምንድነው የተገነዘብሽው አንቺ? እንዴት ማለት? ስለ ትግራይ ጦርነት አለ አይደለ? አንቺም ከዛ በኋላ ነው ከጦርነቱ በኋላ ነው የመጣሽው። እቺ ምንድነው ጦርነቱ? ለምንድነው ጦርነቱ የሚካሄደው? ማን ናቸው የሚዋጉት? ለምን የሚለው ነገር ትሰሚያለሽ፣ ታውቂያለሽ አይደለ? ምንድነው የምታውቂው ስለዚህ ጦርነቱ? ስለ ጦርነቱ የበላይ አካል ለስልጣን ብሎ ነው የሚዋጋ የሚባለው ወሬ ነው የምንሰማው ማለት ነው። እከሌም ስልጣን ፈልጎ ነው እከሌም ስልጣን ፈልጎ ነው ይባላል። በመሃል ግን ወታደርም ያልቃል፣ ብዙ ነገሮች የሚከሰታሉ። ይሄን ደግሞ አሁን እዚህ ሲያመጡንም ሶቆጣ ስንኖርም ጭራሽ የትግራይ ልዩ ኃይል በህይወት አለ የሚባል ወሬ የሉም አልቋሉ ነው የሚባለው። በቃ ውጊያ የሚባል ውጊያም የለም። እነሱም ስላለቁ መጀመሪያ ኮማንዶች መቀሌን ሲቆጣጠሩ ነው ሞቱ ያለቁት ነው የሚባለው። በዛ እኛ ጭራሽ በቃ ውጊያ ይፈጠራል ብለን ለአንድ ቀን ራሱ አስበን አናውቅም። ለአንድ ቀን ማለት በቃ እኔ እንጃ ብቻ ምንድነው እንዳልሽው አብይ አህመድም ሌሎቹ የእናንተ የጦር አዛዦችም ብርሃኑ ጁላም ሌሎችም እንዳልሽው ምንም አልቋል፣ ምንም ነገር የለም የትግራይ ሰራዊት ብሎ በተደጋጋሚ መግለጫ ነው የሚሰጡት። እናንተንም እንደዛ እያሉ ጦርነት እንደሌለ ምንም ነገር እንደማይገጥማችሁ ነው
የሚነግሯችሁ። መሬት ላይ ያየሽው ግን አይተሽዋል አይደለም? ማለት ሰራዊት መጥቶ ከነመድፉ ከነምንቱ ነው። እና አሁን ምንድነው ስለ መሪዎች የተገነዘብሽው ነገር ምንድነው? በቃ እኔ እንጃ፣ እኔ ሰውን እንዳላምን ነው የተረዳሁት ማለት ነው። አንደኛ አንተ ትልቅ መሪ ነክ፣ ትልቅ መሪ ሁነክ ያንተ ሰው እዚህ ጋር እየተጎዳ አይ ጠላት የለም ዝም ብለህ ሂድ፣ ዝም ብለህ ሂደ ተገደል የሚለው ነው አንደኛም እኛን ያስተማሩት ማለት ነው። ጠላት የለም የሚባል ጠላት በዚያ ያለ ከተባለ ራስን አሸሽተ ትሄድ ነበር። ግን የለም ያለ ሞቶ አልቋል እየተባለ አንደኛ ውሸት አስተማረ፣ ሁለተኛ እኛን አስጨረሰን። የለም እያለ ማስጨረስን በጣም ይከብዳል ሲጀመር ማለት አንድ ከሱ በተለይ እኔ ሌላዎች መግለጫ ሲሰጡ ራሱ አላውቅም ባጫ ደበላ ማለት ነው የለም የሚል ከሱ በተለይ ተማርኩት ነው። ውሸትን ነው በቃ ውሸት የሚባል ውሸት ነው የተማርኩት። የለም እያለ እንደዚህ አልቋል የሚባል ነገር ነው እኛ የምናውቀው። ትላንትም ከትላንቱ ወዲያ የሚናገሩ ዜና ስንከታተልም ማለት ነው። እና አሁንም ቢሆን በቃ ፈጣሪ እርቅ ቢያመጣ እኔ ደስ ይለኛል በበኩሌ ማለት ነው። አሁንም ተዋክተንም እንደዚህ ሆነንም መቼም አናሸንፍም መቼም ማለት ነው። ግን ፈጣሪ ተዋጉ እንደዚህ እርስ በራሳችሁ እለቁ ያለ ትእዛዝ ከሆነም እሺ እሱ ይመልሰው። ነገር ግን እንደዚህ ስልጣን የሚፈልጉት ከሆኑ እኛ አንችልም በቃ ይሄን እኔ መናገር የምፈልገው ማለት ነው። አሁንም ቢሆን በቃ ያሉ የኛ ወገኖች ማለት ነው መከላከያ የተባለ መከላከያ ማለት ነው በቃ ከማንም ጋር ከትግሬ ህዝብ ጋር ባይዋጋን ደስ ይለኛል። ምክንያቱም እሱ ለሱ ስልጣን ብለን እኛ ያለቀን ነው። እኛ ካለቅን በኋላ እሱ ነገሰ አልነገሰ የሚያገባን ነገር የለም። ግን በሰላም ከኖርን እሱም ተዋል ትግሬና አማራ ከሌላ ብሔር እኮ ተዋልዶ ተፋቅሮ ነው ያሉት። እሺ እነዛ አሁን ማለት በቃ እኔ ወንድሜን ለመግደል መምጣት እሱም በቃ እህቱን ለመግደል መምጣት ማለት ይሄ በጣም ይከብዳል። በጣም የሚያስጠላው ነገር ይሄ ነው። እሺ እዚህ አንድ ብሔርን ሂዳ አጥፋ ተብሎ ብዙ ብሔር መጥቶ ያ ብሔር ነው ግን እየጠፋ ያለው ማለት ነው። የለም እየተባለ ነው። እሺ የለም ከተባለ ትግራይ ክልል ላይ ያለው እሺ አሁን እዚህ ገብተን አሁን ከትግሬ ጋር ስንዋጋ በጣም ነገረመን። ግን የኛ መከላከያዎች መቀሌ ላይ ስንኖር ሰላም ወረዳ ላይ ማለት ነው የትግሬ ሴት ነው አቅፎ ሲተኙ የነበሩት። የትግሬ ወንድ ነው ሴትም አቅፋ ስተኛ የነበረችው። ግን እዚህ ጋር ስንዋጋ ልዩ ኃይልም ትግሬ ነው እዛ ለአቅፈን የምንተኛ ወንድም ደግሞ ትግሬ ነው። ልዩነቱ የቱ ጋር ነው? በጣም ይከብዳል ብቻ። እና አሁን ለኢትዮጵያ ሕዝብም ለመከላከያ ሰራዊት አይተሽዋልና እየረገፈ ያለው ወጣት እንዳንቺ ያሉ ወጣቶች ምንም ማያውቁ ስራ ሰርቼ ደሞዝ ተቀብዬ ያልፍልኛል ብለው የሚያስቡ ወጣቶች ናቸው እያለቁ ያሉ። አንቺም ባይንሽም አይተሽዋል ማለት ነው። እና ለኢትዮጵያ ሕዝብ ምንድነው የምታስተላልፊው መልእክት? ለመከላከያው ምንድነው የምታስተላልፊው መልእክት? አሁንም ነገ ማስተላለፍ የሚፈልገው ለመከላከያ ማለት ነው ማንም መሪ የተባለ መሪ በዚህ ሂድ የሚል በዚህ ሂድ የሚለውን ትቶ ማለት ነው በሰላም ሀገሩ ሰርቶ ቢበላ ደስ ይለኛል። በሰላም ማለት ነው። አሁን ይዛችሁ እየለቀቃችሁ እያበላችሁ እያጠጣችሁ ማለት ነው። የተኛው እሺ ሰው ነው ወንድሙ እዚህ ጋር ተገሎ ና አንተ ብሎ አትርፎ መጥቶ የሚለቀው እሺ አስተሳሰብ እውነት እርግጠኛ ነኝ እዛ ሲይዙ ማለት ነው ይዘው ይገላሉ እንጂ በጭራሽ ሂድ ብሎ እያበሉ እያጠጡ የሚለቁ አይመስለኝም። ግን እናንተ እንደዚህ እያጠጣችሁ እያበላችሁ እየለቀቃችሁ ነው ተብሏል። ይሄን መከላከያ ተባለ መከላከያ ውጊያ ላይ ባይገባ በቃ ወይ አንድ ለሰላማዊ ሰልፍ ወጥቶ በምን ምክንያት እንደተጋጩ መንግስትና መንግስት ራሱ ጨርሶ እርቅ ካመጣ በኋላ እኛ ለአንድ ሀገሩ የሚቆም ካለ ለአንድ ሀገሩ እዛ ቢፋለም ደስ ይለኛል። ለኢትዮጵያ ሕዝብ ደግሞ የማስተላለፍ የመጨረሻ ማስተላለፍ የሚፈልገው በአንድነት ለፈጣሪ ጸሎት ቢያደርጉ እርቅ ቢያወርድልን ማለት ነው። በቃ አሁን እኮ አማራ ክልል ትግሬም አለ የኛ ልጆችም አሁን አሉ እዛ መቀሌ ላይ ማለት ነው። እርስ በራሳችን እያለቅን ነው። እሺ አንድ ዘር አልቆ ምን ይሰራልናል? በቃ ምንም አንድ ዘርም ደግሞ ሊያልቅ አይችልም። ከዚህ በፊት እኔ ገብቼ ባላቅም እንደ ወሬ ቢሰማ አንድ ላይ ሆናችሁ ነው ከኤርትራ ጋር ስትዋጉ የነበራችሁ ተብሏል። እሺ አሁን በጭራሽ ደግሞ ተገልብጦ ኤርትራ ከኛ ጋር ሆና ደግሞ ከናንተ ጋር ነው የምትዋጋ። ነገስ ተው እርቅ ከመጣ ደግሞ አንድ ላይ ትሆናላችሁ ወይስ አትሆኑም? በቃ እኔ ለኢትዮጵያ ሕዝብ ማስተላለፍ የምፈልገው ይሄን ነው። በቃ አይዞሽ በቃ እናመሰግናለን። ጥሩ እንትን ያልሽው ምንም አትሆኑ ተረጋጊ። አንቺ ራስሽ ልክ እንዳልሽው
ማንም ይነካሽ የለም። አይዞሽ። እሺ በርቺ። جمس مدفع خاصة بعخته وعزمو عادي كاد غوزنا كاب غدبان وحيات وفبنا لدى حركة وين عينات حركة وبناك هبا وبينا ما تسكن مكة نعوت لا موت فكر برنيا حدا سمنا ورنيا انت حاجة كانوا ببنيا شاف الغاد غانا بالعناي تحتاج تحمر وزمر الزاد حجمه غير كان افتاك حمه النعمه ندير النعمه حزخنا غير تحمه انا خلقاني بعدي نبرك الكيوم حدي عقد عبك يا عدي عقد عبك يا عدي عقد عبك يا عدي ناس كان نرس وين عينتان وين عينتان للي بغوتان ويزنار كاي من عينيتا وين عينيتا اللي بغوتها نعم عيزك الأسن وخلك مبارك شبعك تغرى نسي وعياته نعم عبايته بابا نعم جال النمر عين الخنمر نعم قد نحن كمتان عافية الأمر شيشين ومر